ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በቪዲዮ መጥቻለሁ ማለት ነው። ግን ትንሽ ከፍቶኛል። ልዕልቴ የለችም። ለምንድን ነው የሌለች? ዛሬ ቡሪክ እና ፉፉ አዲሱ ፍቅረኛ የልዕልቴ ብቻ ናቸው ያሉና ለምንድን ነው ልዕልታችን የሌለች? ዛሬ እንግዲህ በሚያሳዝን ሁኔታ አሳቀው ነው የላኩት። የፍቅረዬን ችክ ማለት ነው፣ አዲሱን ችክ አሳቀው ላኩት። አይ ቡሪክ፣ አይ ቡሪክ፣ አይ ቡሪክ። እና እንግዲህ ዛሬ ማለት ነው አዲሱ የፍቅረዬ ችክ እንግዲህ በጋርድ መጦ ኮራ ቀብራር ጅንን እያለ መጦ እንግዲህ ያው ራቁትን ሰደውታል። ምስኪን ምስኪን ምስኪን፣ የእውነት አሳዘነኝ። እና እንዴት አያችሁት ግን ቪዲዮውን? የዛሬውን ቪዲዮ በፉፉ ቤት ማለት ነው። እና ትንሽ ፍቅርዬ በቃ አዋረዳት እኮ አዋረዳት ልዕልታችንን። ለምን ሆይ ለምንድን ነው እንደዚህ የሚያደርገው እንዴ? በቃ መከታ ማለት እኮ በቃ ትከሻ የማይፈልግ ጋርድ የማይፈልግ ነው። እሱ ግን ያው እንግዲህ ከሱ የማይሻሉ ይዞ መጣ። እዛ በቃ ቡሪካ ቦስ ሶሪ ተባለ። ወዲያው ጉድበል ጎንደር ወዲያውኑ በቃ የሰጠውን ቢዝነስ ሰጠው። ላሽ አይሉም ጥለው ላሽ። አረ ምንድነው ፍቅርዬ ይሄ ልጅ እያደረገ ያለው? አረ ረፍ በዩ። አረ ተይ ላንቺ ሄድ ለሚገባው ተይ። እኔ ምናፍቅሽ ቡሪክ ጋር እነፉፉ ጋር በቃ ቪዲዮ ስሪልን ያንቺ። እንዲሁ ይሄን የግልገል ምንም እየተመቸኝ አይደለም። ገና ፈላ ነው፣ አነጋገር አይችልም። በቃ ሰማሁ አይደል? ከፍቅር ራቅ። የምነግርህ እውነቴን ነው። እንደዚህ ነው የሚል ብቻ ሌላ ነገር የለውም። አረ ምንድን ነው እኔ እየገባኝ አይደለም ፍቅርዬ። የድሮ በቃ በውጉት የምጠብቀው ናፈቀኝ። ነገ በእርግጠኛ ነኝ በቡሪክ ቤት አታሳፈሪንም ቀብረር ብለሽ እንደምትመጪ። ይሄ ፈላ ግን አይመጥንሽም፣ የእውነት አይመጥንሽም ፍቅርዬ። እንዚህ ላሸበኝ ከአንቺ ጋር መሄድ አይደለም። ለአንቺ እንደ ቡሪክ አይነት ማለት እያለ ይኸው ፉፉ ነገሩን ጨረሰው እንጂ ፉፉ ቡሪካን ስትይዝ ደግሞ ዋው ወንድ ተጫውታለች። ቡሪካን ስትይዝ ወንድ ተጫውታለች ፉፉና ቡሪክ ግን ቀብራራው ይመችህ። የኛ መከታ ማለት ነው። የኛ መከታ አንተ እያለህ መቼም ይሄ ፈላ ከፍቅርዬ ጋር እንደማይሆን እርግጠኛ ነኝ ማለት ነው። እንዴ ለፍቅርዬን ያልመኝላትም ይሄን ዛሬ ጀምሮ እንዴት ነው ጦን ፉን አለ። ሳራ ጥሩ አይደለም እንዴ። እና ደግሞ በሌላ ቪዲዮ እስከምመጣ